እሺ ናታን ጓደኛዬ ትሰማኛለህ? እኔ አንተ ጓደኛ አይደለሁም። ያው መሲ ሁሌ ስላንተ ስለምትነግረኝ እኮ ይቅርብ ሰው እየመሰልከኝ። የሚገርም ነገር እኔም መስካይክ በጣም ጓጉቼ ነበር። አንተም ልክ እንደኔ ነህ። ግን እንዳየው ካስጠላኝ። ያው በደንብ ስታቀኝ ደግሞ ትወደኛለህ። እኔ አንተን በጭራሽ ልወድ አልችልም። ወጠጤ አይመችኝም። ቆይ አንተ ሳታቀኝ እንደዚህ ከጠላኝ ምንም ማድረግ አልችልም። ያው መሲ ከወደደችኝ በቂ ነው። መሲ ልቧ ንጹህ ስለሆነ ልትሸውዳት ትችላለህ። እኔ ናታን ግን በጭራሽ አሸውደኝም። ምን አድርጌ ነው የሸወድኳት? ንጹህ አፍቃሪ ይመስላል። ወደ ትምህርት ቤት መሄድ ይኖርብኛል። ትሰማኛለህ? በሰላም ወደ ትምህርት ቤት መሄድ ከፈለክ ከአሁን በኋላ ከመሲ አጠገብ ራቅ። ወይኔ ናታን፣ ምንም የማልችለው ነገር ነው የምትጠይቀኝ? እኔ እንድትችል እረዳሃለሁኛ። ቆይ አንተ ግን ሁሉን ነገር በጉልበት ማድረግ አይሰለችም? በንግግር አልገባ ያለውን ሰው በድብድብ አእምሮን ከፍትለታለሁ። ፍቅር እኮ ኃያል ነው፣ ጉልበት አያንበረክም። እንደዚህ እየተናገርክ ነው ልጅቷን ልቧን ያቀለጥከው። በነገራችን ላይ ናታን፣ መሲን የግል ለማድረግ በጣም መታደል ነው። እናንተ አልታደልክማ። የኔን ተው፣ አንተ ነው ያልታደልከው። ማለት ጓደኛዋ ሳይሆን ፍቅረኛዋ ብትሆን ነበር እድለኛ የምትሆነው። ትሰማኛለህ? ዝም ብለህ አዘላብድ። አሁን የምነግርህን ነገር ስማኝ። ከመሲ አጠገብ ራቅ። እኔ የምለው ግን ምን አይነት ድንጋይ ልብ ነው ያለ? አንተ ልጅ ለንግግር ተጠንቀቅ፣ አለበለዚያ ግን ምላስን ነው የምቆርጥልህ። እኔ የምለው መሲ ቅርብ ሆና እንዴት ታፍቃት አልቻልክም? ይሄ እኮ አለመታደል። ትሰማኛለህ? ስለማታውቀው ነገር ዝም ብለህ አዘላብድ። ከመሲ አጠገብ ራቅ። አልችልም። ኧረ አልችልም። እኔ እንድችል አድርጋ። ናታን! አንተ ናታን! እንዴ! ቆይ ምን እያደረግክ ነው? የሚገባውን ያደረግኩት። ማን ስለሆንክ ነው የምትመታው? መሲ፣ ይሄ ልጅ ግን ጤነኛ ነው? እንደዛ ከሆነ ልድገምህ። ወንድ ነህ ትነካውና። ቆይ አንቺ ለሱ መደረብሽ ነው እንዴ? አዎ በደንብ እደረብለታለሁ። ትሰማኛለህ? አንተ ወጥጤ ከአሁን በኋላ ከመሲ አጠገብ ራቅ። አለበለዚያ ግን በየቀኑ ነው ደምን ማፍረጥ። ኪዱን በዛም በዚህም ብለን ማግኘት አለ። ደግሞ አሁን የሀሳብ ከየት መጣል? ይኸውልህ ወደ ላይፋችን ለምን እንደመጣች ምንም አይደል። እሱማ የሁላችን ሀሳብ ነው፣ ግን ጀዋሉ አይሰራም። ታዲያ እንዲህ ብለን ነው የምንቀውርላት? አላቅም፣ ግን የሆነ መንገድ መፈለግ አለብን። በእናትህ የዛች ተንከሲስ ሩት ስልክም አይሰራም። ሩት ማናት? ጀለሷ ናት። ይኸውልህ ለእሱም ቢሆን የሆነ መንገድ አስበን እንፈልጋለን። እኔ የምለው ግን አሁን ላይ ግን እንዴት ይሄንን አሰብክ? ነገሮችን ዝም ብዬ ሳስበው ጀግናውን ካገኘሽ በኋላ ነው ጠፍ ያለችው። እናማ የመጣችበት ጉዳይ ከጀግናው ጋር የሆነ ጉዳይ አስተሳስሯል ብዬ አስባለሁ። እኔ ግን አይመስለኝም። ለምን? እኔ ግን ዝም ብዬ ሳስበው ይሄ ሚሽን አንተ ላይ ነው የሚያጠነጥነው። ለምን አልክ እንደዛ? ድሮ የሰራችውን ፎል አስበው አሁን ለሪቬንጅ ተመልሳስ ቢሆን እርግጠኛ ነኝ ሪቬንጅ ብለው እኔ ጋር ቢመጡ ኖሮ በቺካ ያተም ነው ብላ ነው። ያለ ጥርጥር ኪዶ የመጣችሁ ጀግናውን ብላ ነው። ስለዚህ እኔ ደግሞ በአባቴ ቀልድ አላውቅም። ኧረ እባክህ አይደለም አንተ፣ እኛም በሱ ቀልድ አናውቅምሽ። ስለዚህ ለዚህች ልጅ የሚከፈለውን መስዋዕትነት ከፍለን ያለችበትን ማውቃለን። አስተይል እንዲህ ፉንቃ ፉንቃ የሚለውን መጃጃልን ትተህ በቃ ቁፍጠን ብለህ ስላወራኝ ደስ ብሎኛል። ታውቃለህ ሰሞኑን ቁጭ ብዬ ቲንክ ስጨመጭም ነበር። ዛሬ ደግሞ እንዴት አባቱ ነው ያማርኩሽ? ኧረ እባክህ የቀለድኩብኝ ነው። ትናንት ምን ቢያጋጥመኝ ጥሩ ነው? ምን አጋጠመኝ? ፀሐይ ደወለችልኝ። የት ፀሐይ? እቺ ነች እቺ ሰን። መቼም ሄሉ እኔን አግባኝ ልትል እንደ ኧረ እባክሽ እንደዛ ብትልስ እኔ አቡሻ መች እሰማታለሁ? እና ምን አለች? እባክሽ ቀንታለች። በማን እንዴ? በማን ይሆናል? ባንቺ ነዋ እኮ። ለምን? ሄሉ ሰሞኑን ከኔ በላይ ደምቃለች ብላ ቅናት እያንጨረጨራት ነው። እቺን ፀሐይ እንደው ምን ባረጋት ይሻለኛል? በእናትህ ደግሞ ተናዳ ስትናገርሽ ጅማቷ እንዳለ ግትርትር ብሎ ነበር። ወይ ስታሳዝን። ምንም አታሳዝንም። አንተ ደግሞ ጨካኛቱ ነው። እሷና ጨረቃ ባለው ሆኖ እኔና አንቺ በተጣላንበት ሰዓት ቸልቲ ቸልቲ እያሉ ሲያስቀኑኝ እኮ ነበር። የእነሱ ፍቅር ደግሞ የተለየ ነው አይደል? ቀላል። እሺ እና መጨረሻችሁ ምን ሆነ እንዴ? በቃ በቅናት ደም ስሯ ሲገታተር እኔ ጥያት መጣ። ሲገርም ይኸው ሊሆነው ዛሬ ነው አይደል? ኧረ አሁን አይደለ ትናንትና አለፈ። እኔ የምለው በአዲስ ዓመት እቅድህ የቅድር ስታይልህን ሌብል 40 ማድረስ ነው አይደል? ምን ላድርግ? እኔ ትርትር ያለ የተሰጠው እኮ እሱ ብቻ ነው። ያርግልህ። ለመሆኑ ሚኪስ ባኪሽ ሰፈር ከአሻንቲ ጋር እያዘገ ነው። የአሻንቲ ነገር አሁንም ፊክስ አልሆነም አይደል?
አረ ወፍ የለም። እማኪየስ እስካሁን አልተገኘች። ሄለን ላናግርሽ እፈልጋለሁ። ይቻላል። ምንድን ነው የምታወራኝ? አረፍ ብለህ ነው? አይ እዚሁ ቀጥል። እሺ ምን መሰለሽ፣ ስለ ቤዛ ነው። እየሰማሁህ ነው። አውቃለሁ በእኔ ምክንያት በጣም ብዙ ጊዜ እንደተጨነቀች፣ ኢቨን አሁንም የተጨነቀች እንዳለ። እሷ ብቻ ሳትሆን ሁላችንም ነው እየተጨነቅን ያለ ነው። ይገባኛል፣ ግን በፍጹም እንደዛ ማድረግ የለባችሁ። ማለት ምን መሰለሽ ሄለን፣ በአንድ ወቅት ሁላችንም አይናችን ታውሮ ፍቅር በሚባል አዙሪት ታውረን ነበር። እሺ ወቅ አሁን ላይ ሳስበው ግን እሱ ነገራችን ትክክል አይደለም። ስለዚህ ሁላችንም ቆም ብለን አስበን ወደ ትክክለኛው ነገር መመለስ አለብን እኮ። ትክክለኛ ማንነታችን ምንድን ነው? ቤዛ ከሁላችንም የተሻለች ጎበዝ ተማሪ ነች እና አሁን ላይ ማጥናት አለባት። አንቺም ብትሆኚ ደግሞ ወደ ትምህርትሽ መመለስ አለብሽ። እየሰማሁህ ነው። በዛ ላይ ደግሞ 12ኛ ክፍሎች ነን። አቋማችንን በደንብ ማስተካከል አለብን። አንድ ጥያቄ ልጠይቅህ? ይቻላል። እናንተ ባላችሁበት ሁኔታ ፍቅራችሁን ወደ ጎን አድርጋችሁ ማጥናት የምትችሉ ይመስላችኋል? ለምን አትችልም? የኔ ወንድም የያዛችሁት እኮ ፍቅር ነው እንጂ ተራ የህፃን ልጅ ቋቃ ጨዋታ አይደለም። ቤዛ እኮ በእያንዳንዱ ቅጽበት ታስታውሳለች። መጽሐፏን በገለጠች ቁጥር ታስታውሳለች። ታዲያ እሱን ስሜት እኮ ነው ትክክል አይደለም የምልሽ። ይኸውልህ እኔ እንደዚህ ነው እንደዛ ነው ልልህ አልፈልግም፣ ግን አንድ ነገር አትርሳ። ምን? እያፈቀሩ ማጣት በጣም ከባድ ነገር ነው፣ በተለይ አንተና ቤዛ ባላችሁበት ሁኔታ። እናማ የምር የእሷ ነገር የሚያሳስብህ ከሆነ በፊት አፍቅረሃት ከነበረ ርቃሃት ሳይሆን ቀርባሃት እንድታጠና እርዳት። አልችልም። ሄሉ ቅድም እኮ አልነገርሽኝም። ያሬድ ምን አለሽ? እባክሽ የረባ ነገር የለም እኮ። ምን አለሽ? እኔማ እንዴ ላናግርሽ ፈልጋለሁ ሲለኝ ጥሩ ነገር ሊነግረኝ መስሎ ነበር፣ ግን ያው ሄሉ ይሄን ያህል ምን ቢልሽ ነው ይሄን ያህል የተናደድሽው? ወደ ድሮ ማንነታችን መቀየር አለብን። ያው ወደ ትምህርታችን ማተኮር አለብን። ሁላችንም ውጤታማ እንድንሆን ነው አላልኝ መሰለሽ? እንከፍ የሆነ ልጅ 12ኛ ክፍል በደንብ ማጥናት አለብን። ቤዛም ውጤታማ መሆን አለባት። ስለዚህ መቀየር አለብን አለ። ለምን መጣ? እስኪ ገምቺ። እያየሽኝ ናፍቀሽኝ የመጣሁት። ምን ነው ደነገጥሽ? አንተ ደግሞ ከመቼ ጀምሮ ነው ምናፍቅ? ሲመስለኝ ፍቅሬን ከገለጽኩልሽ ጀምሮ መሰለኝ። ይኸውልህ ዮሲ፣ አሁን ከዚህ ተነስተህ ሂድ። ሂድ። ለምን? በቃ እኔ እናንተ አብረን መታየታችን ለአንተ ጥሩ አይደለም። እንዳልባረር ፈርተሽ ነው እንዴ? አሁን ከዚህ በኋላ ግን አትፍሪ። እሺ? አልገባኝም። ምን ማለት ነው አትፍሪ ማለት? እኔ ዮሲያስ በተፈጥሮዬ ፈሪ ሰው አልወድም። አንተ ያመሃል እንዴ? ከትምህርት ቤት ልትባረር ትችላለህ። ይሄኔ ቤቲ የሆነ ቦታ ተደብቃ ያየችን ይሆናል። አታስቢ። ለቤትሻም ቢሆን በደንብ አድርጌ ነግሬያታለሁ። ምንድን ነው የነገርካት? ሄቡ፣ እኔ አንቺን አጥቼ መኖር አልችልም። አንቺን አጥቼ ትምህርቴን ከመማር አንቺን አግኝቼ ትምህርቴን ባጣ ነው የሚቀር። ሄቨን፣ እኔ አሁንስ ምኑን ከምኑ እንደማደርገው ግራ ግብት ብሎኛል። ምን ሆነሽ ነው? ምን ያልኩት ነገር አለ? በእናትሽ ተይኝ እስኪ። አንቺ ራሱ ምን ሆነሻል? ምንም አልሆንኩም ትይኛለሽ እንዴ? በጣም ተረብሸሻል እኮ። ምን ሆነሻል? ጄሪ፣ ምንም አልሆንኩም መስሎሽ ነው? አረ የልጄን ፈስ መች አጣሁት አለች እናቴ። ሄቨን፣ እንደው አሁን ማን ይሙት አንቺ ስትረበሽና ሳትረበሽ ስትቀሪ እኔ ጄሪ ለጊቻ አላውቅም እንዴ? ጄሪ መስሎሽ ነው አልኩሽ አይደል እንዴ? ምንም አልሆንኩም። እዩሴስ መጥቶ ነበር አይደል? እኮ ሲጀመር ነው መሻጣውሽ። እኛ ሴቶች ሲጀመር ማለት ነው ከጅምሩ ነው የምልሽ ሄቨን፣ የምንወደው ሰውና የምናፈቅረው ሰው አጠገባችን መጥቶ እተተተተ እንቶ ፍልንቶ ፍቅር ምናምን እያለ ሲቀባጥርብን ነው እንደዚህ ውስጣችን እርብሽብሽ የሚለው። ቆይ ጄሪ፣ ምንድነው የምታወሪው? ተረት ወይ እንቆቅልሽ ጀል ወሬ ነው። ጄሪ በእናትሽ አታሸማቂኝ። ሄቨን፣ ጭራሽ ቸኮሌት አመጣ ሰጠሽ? እሱ አይደለም
አይደለም እህቱ ልካለኝ። ኧረ እባክሽ ከመረቁ ትበያለሽ፣ ከስጋው ግን ጾመኛ ነሽ አይደል? ምን ፈለክ? ተናደሽብኛል አይደል? ተስማምተን ነበር አይደል? እኔ እኮ ንግግሩ አናዶኝ ነው። እርግጠኛ ነኝ አንተ ራስህ ነገር የፈለከው። ኧረ እኔ ነገር አልፈለኩትም፣ ላወራው ብቻ ነው የሄድኩት። እንዳልከው ማስረጃ ስታጣበት ደብድበህ ለማሳመን ሞከርክ አይደለ? መሲኒ እኮ ላንቺ ብዬ እንዳትጎጂም ብዬ እኮ ነው። ቆይ እኔ ስተይኝ ህጻን ልጅ ነው መስልክ? የሚጠቅመኝና የሚጎዳኝን መለየት አልችልም? እሱማ ትችያለሽ፣ ግን ደግሞ እሺ እንደዛ ከሆነ ምርጫዬን ለራሴ ተውልኝ። እሺ እኔ እኮ ፍቅር አሳወሩሽ የማይሆን ቦታ እንዳትወርቂብኝ ብዬ ነው። ስለተጨነክልኝ በጣም አመሰግናለሁ፣ ግን በጭራሽ በውሳኔ ጣልቃ እንዳትገባ። ወስነሻል ማለት ፍቅረኛሽ ሆኗል እንዴ? ወስኛለሁ፣ ግን ገና ፍቅረኛ ያልሆነ እሱም የኔን ሽታ ብቻ ነው የሚጠብቀው። ማለት እሺ እኔም አፈቅርሃለሁ እስክትዩ ድረስ? አዎ። ምን ነው? አይ ምን ግን ከልብሽ ታፈቅረዋለሽ ይመስለኛል። መሲ ወይ ከሱ ጋር ፍቅረኛ ከሆንሽ ከእኔ ጋር እንደ በፊቱ ጓደኛ እንሆንም አይደል? አዎ ጓደኛዬም ፍቅረኛዬም እንዲሆን የምፈልገው እሱም ብቻ ነው። በቃ ከአሁን በኋላ ጓደኛሽ እሱ ብቻ ነው የሚሆነው? አዎ እኔ እናንተ ባለን ጓደኝነት ፍቅረኝነት ቢጨመር ደስ ይለኝ ነበር፣ ግን አንተ ደግሞ እንደ እህት ነው የምታየኝ አይደል? አዎ በጣም ነው እኮ የምወድሽ ናታን። እኔም ከምታስበው በላይ በጣም ነው የምወድክ፣ ግን በቃ ፍቅረኛ መያዝ እፈልጋለሁ። እኔ እኮ አንተ ምን? አንቺን ካጣሁሽ እኮ እኔ እጎዳለሁ። ግን በቃ አማራጭ ስለሌለኝ ነው። መሲ ወይ